መጽሐፍቱ የተበረዘ መሆኑ፣ ሁለተኛ ደግሞ ሰንሰለት የለውም የአምላክ ቃል መሆኑ እርግጠኛ አይደለም እና ያ ብዙ ጊዜ ይረብኛል። ሶስተኛ ደግሞ ቁርአን ሳነብ በጣም ሰው የሚሰማኝ የምጠይቀው ጥያቄ ሁሉ ነገር መልስ ይመልስልኛል። ስለዚህ ለምንድን ነው እውነት ጥያቄ ለምንድን ነው የምሸሸው? አብዛኛው ሰው ሆን አምላክ ማን እንደሆነ መውጣት ስላሰው ይነሰቅሰው አለ የሰራ አምላክ ብሎ አብዛኛው ምትተው የሚከራከረው አለ። ልቡ እኮ ያውቃል እኮ አምላክ ነው ያን ሰማይና ምድር የፈጠረው እሱ እንደሆነ እያወቅ ግን በቃ ያው መሸነፍና አሁን ያው ሁሉ ጊዜ ልጅዋት መሸነፍ ነው። በቃ እንዴት እንደዚህ ይሆናል እንዴት እንደዚህ ይሆናል እስካሁን ግን በቃ አልሐምዱሊላህ አሁን በማሳን ደግሞ ስምና እንደዚህ ሳላውቀው ሳልሞት አሁን ስለሰጠኝ አመሰግናለሁ። እና ለዚያ ነው ብዙ ጊዜም መከራከርህና ሁለተኛ ደግሞ ረሱል እንዴት አመጣጣቸው እንዴት ነበር ደግሞ መለኮታዊ ሃይማኖት እንደሆነ አንደኛ ከመመሪያው ጀምረህ እስከ ሙሉ እንትኑ ማለት ነው መለኮታዊ ከፍ ነገር ጀምረህ አሁን የዓለም መስሎ በአንድ አቅጣጫ ነው በአንድ እንትን ውስጥ በቃ ጊዜ ከአዛን ጀምሮ በአንድ እንትን ውስጥ ዓለም ህዝብ ይሰግዳል። የክሬት እንዴት ይሆናል ደግሞ አስቸጋሪ አሁን በክርስትና ስትሄድ በቃ እንደፈለገው ነው ለማን እንደሚሰግድ አያውቅም። ሁለተኛ በቃ ያንን ስነ ስርዓት ልክ ይህማ ጭራሽ ከመለኮታዊ ፈጣሪ አይካዱ አምላክ በቀር እንደዚህ አይነት ትእዛዝም አይመጣም። ቁርአን ስታነብ ደግሞ የአምላክ ቃል እንደሆነ ምንም ሳይዛለፍ አንዱ ካድ ብቻ ሳይኖረው ልክ እንደጠበቁ ስላገኘሁት አልሐምዱሊላህ አሁን ያለውን ነገር እና ደግሞ ቲክቶክ ደግሞ ያስፈለግኩት አንደኛ ትንሽም እንትንም ያው አንዱ ላይ ስለምግባት ስለምወጣ ለእኔ ስለሚረብሸኝ ነው። እንደዚህ ልካልና ይሄን አምላኬ ብቻ የምትተዋወቀው አለ ብዬ ነው እንጂ በሻሃዳ ይዘ ነበር በቲክቶክ መጥቼ ግን ለእኔ ስለማያስፈልግ ነው። በጣም ጥሩ ማሻአላህ። እንኳን ወደ እስላም መጣ ወንድሜ። ስምህ ወለተ ማን ነበር ያልከው? ወለተሃና ነው ያው እንኳን በዚህ መጠራ ኢብራሂም ነው ወደው ማአባት ነው። በስምና ያለው ደግሞ ዛሬ ዶክተር ቁርአን በየሰሙ ምዕራፍ እያነበበ ነበር። ታሪኩንም በጣም ስለወደድኩ ያው ኢብራሂም ነው የሚጠራው አለና በጣም ጥሩ ኢብራሂም ደስ የሚል ስም ነው። በቃ ኢብራሂም ወንድሜ እንኳን ወደ እስላም መጣ። እንኳን ደስ ያለ ወንድሜ። እንኳን ሳትሞት በፊት የነብያትን መንገድ የነ አብርሃም የነ ኢስሐቅ የነ ያዕቆብ የነ ሙሴ የነ መሲሁን መንገድ እንኳን አላህ ወደዚህ ጎዳና መራህ። በቃ ስልክህን ሰጣቸውና ልጆች ያናግሩሃል፣ ግሩፕ ምናምን ያስገባዋል ነገ ኢንሻአላህ። እሺ እሺ ኢንሻአላህ። እሺ እና ለምን ቴሌግራም ካለውና ይፈርዳሉ አንዳንድ ነገሮች ደግሞ ትልክልኛለህ ያስተጋገጥቶች። አብሽር ችግር የለውም አግዛለሁ ባለፈ። እሺ በቃ አላህ የሁላችንም ቢያስተን ያግባባ ቤቱ አሚን ወንድሜ አሚን። መልካም አዳርሽ። ወላሂ ልጅ ታውቁታላችሁ። በጣም ተከራካሪ ነበር። በጣም ተከራካሪ ግን የዋህ ነው። እውነትን የሚፈልግ እንደሆነ ውስጡ ያስታውቅ ነበረ። ይወታቸዋል። አልሐምዱሊላህ አላ ኒዕመቲል ኢስላም። ወንድም እህቶቼ ሁላችሁም መልካም አዳር ይሁንላችሁ። በቃ ልውጣ። ዛሬ ማሻአላህ ወደ 6 ሰዎች አዳጅ ማለት ነው። ለአላህ ምስጋና ይገባ። ወደፊት ኢንሻአላህ ሙሉ ኢትዮጵያ ሁላችንም በአንድነት አንዱን አምላክ እያመለክን የምንኖር እንሆናለን። የነ ኢብራሂም የነ ኢስሐቅ የነ ያዕቆብ መንገድ ሙሉ ኢትዮጵያ ትውልድ ሁሉ ያንን አንድ ሃይማኖት የነብያትን መንገድ አንድና ብቸኛ የሆነውን አምላክ የሚያመልኩ ይሆናሉ ኢንሻአላህ። ለአላህ ምስጋና ይገባ። والسلام عليكم ورحمة الله وبركاته. والله شاء الله شبت الله يتبقاك. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. سبحانك اللهم